መርሃባ እኔ ስሚቲ ሰላም ቤተሰብ እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። እሱ ምንድነው ቃላቶችና ሐረጎችን ሁሌም አረቦች በየቀኑ የሚጠቀሟቸውን ቃላቶችና ሐረጎች ነው ይዤላችሁ የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቤቱ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት እየጋበዝኩኝ አሁን ቀጥታ ወደ ትምህርቴ አልፋለሁ። የመጀመሪያው ቃል ምንድነው? ደዋም ስራ ማለት ነው። እንግዲህ በአንዳንድ ሀገሮች ደግሞ እንደውም ብዙ ጊዜ ደዋም ሳይሆን ሽጉል ነው የሚሉ። ሽጉል ስራ ማለት ነው። በሌላም የአነጋገር ዘይቤ አመል ይላሉ። አመል። ስለዚህ ስራ ማለት አመል ይሆናል፣ ሽጉል ይባላል፣ እንዲሁም ደግሞ ደዋም ይባላል ማለት ነው። እስኪ ምሳሌዎችን እየሰራን እንመልከት። እንዲ ደዋም ጡልልዮም፣ እንዲ ደዋም ጡልልዮም ካልኩኝ ቀን ሙሉ ስራ አለኝ እያልኩ ነው ማለት ነው። አና መሽጉላ እንዲ ደዋም ጡልልዮም ካልኩኝ ዛሬ ቢዚ ነኝ፣ ቀን ሙሉ ስራ አለኝ እያልኩ ነው ማለት ነው። እንዲ ማለት አለኝ ማለት ነው። ሽጉል ያው ስራ ነው ወይም ደዋም። ጡልልዮም ማለት ግን ቀን ሙሉ ማለት ነው። ሁለተኛው ምሳሌ ምታ ይኽለስ ደዋመክ። ምታ ይኽለስ ደዋመክ ማለት መቼ ነው ስራ የምጨርስ ማለት ነው። ምታ ማለት መቼ ማለት ነው። ይኽለስ ያልቃል ወይም ጨርሳል። ደዋመክ ስራህ ማለት ነው። ስራህን መቼ ነው የምጨርስ እያልኩ ነው ማለት ነው። ከዛ ምን ብሎ መመለስ ይችላል? ደዋሚ ይኽለስ እሳ ሲታ እሳ ሰባ ማለት ይቻላል ማለት ነው። ስራዬ ወይም ስራዬን የምጨርሰው ስንት ሰዓት ነው እያልኩኝ ነው? 7 ሰዓት ነው እያልኩ ነው ማለት ነው። ሌላው ሶስተኛው ምሳሌ ምታ ደዋመክ። ምታ ደዋመክ ማለት መቼ ነው ወይም ስንት ሰዓት ነው ስራህ ማለት ነው። ምታ ደዋመክ ማለት ደዋሚ እሳ ሰባ الصبح ካልኩኝ ስራዬ ከጧቱ 7 ሰዓት ማለት የነሱ እኛ 1 ሰዓት ማለት ነው። ከጧቱ 7 ሰዓት ነው እያልኩ ነው ማለት ነው። ሁለተኛው ቃል ምንድነው? ሰዋልፍ ይባላል። ሰዋልፍ ማለት ጨዋታ ማለት ነው። ጨዋታ ግን ይሄ የተግባሩ ጨዋታ ሉዓባ ነው የሚባለው። እንጫወት ስል ንልዓብ የተግባሩ ማለት ነው። ግን ይሄኛው ግን የወሬ ጨዋታ የለም። እሱ ንሰዋልፍ ካልኩኝ እንጨዋወት እናውራ እያልኩ ነው ማለት ነው። ምሳሌ እንመልከት። የመጀመሪያው ምሳሌ ተአል ንጅልስ ንሰዋልፍ ሾያ። ተአል ንጅልስ ንሰዋልፍ ሾያ ካልኩኝ ና እንቀመጥና ትንሽ እናውራ እያልኩ ነው ማለት ነው። ተአል ማለት ና ማለት ነው። ለሴት ሲሆን ግን ተአሊ ነው የምንል። ንጅልስ እንቀመጥ፣ ንሰዋልፍ እንጨዋት፣ ሾያ ማለት ትንሽ ማለት ነው። ሁለተኛው ምሳሌ ሰዋልፍና አምስ ካነት ህልዋ። ሰዋልፍና አምስ ካነት ህልዋ ማለት የትናንት ጨዋታችን ቆንጆ ነበር እያልኩ ነው ማለት ነው። ሰዋልፍና ማለት ጨዋታችን ማለት ነው። አምስ ትናንት፣ ካነት ነበረች ማለት ነው። ህልዋ ቆንጆ ማለት ነው። ሶስተኛው ምሳሌ ውሽ ሰዋልፍኩም አልዮም። ውሽ ወይም ኤሽ ሰዋልፍኩም አልዮም ካልኩኝ ዛሬ ጨዋታችሁ ምንድነው እያልኩ ነው ማለት ነው። ውሽ ወይም ኤሽ ማለት ምንድነው ማለት ነው። ሰዋልፍኩም ማለት ጨዋታችሁ፣ አልዮም ዛሬ ማለት ነው። ኸርባን ወይም ኸርባና ምክንያቱም በሴት ጾታ ለሚጠራ ነገር ኸርባና ነው የምንለው። በወንድ ጾታ ለሚጠራ ነገር ደግሞ ኸርባን የምንለው ማለት ነው። ኸርባን ማለት እንግዲህ የተበላሸ ነገር ማለት ነው። ለምሳሌ ጀዋሊ ኸርባን ማይሽተግል ካልኩኝ ስልኬ ተበላሽቷል አይሰራም እያልኩ ነው ማለት ነው። ጀዋል ማለት ስልክ ነው። ጀዋሊ ካልኩኝ ስልኬ ማለት ነው። ኸርባን ተበላሽቷል፣ ማይሽተግል ካልኩኝ አይሰራም ማለት ነው። ሌላው ምሳሌ አሰያራ ኸርባና ሚናምስ። አሰያራ ኸርባና ሚናምስ መኪናዋ ከትናንት ጀምሮ ተበላሽታለች እያልኩ ነው ማለት ነው። ሰያራ መኪና በሴት ጾታ ስለምትጠራ ምን አልኩኝ? ኸርባና አልኩኝ ማለት ነው። ስልክ ግን በወንድ ጾታ ስለሚጠራ ኸርባን ያልኩት። ስለዚህ ሰያራ ማለት መኪና ማለት ነው። ኸርባን ያው ኸርባና ተበላሽታለች ማለት ነው።
ሚን አምስ ማለት ከትናንት ጀምሮ ማለት ነው። ሌላው ምሳሌ አልሙከይፍ ኸርባና። አልሙከይፍ ኸርባና፣ ሙከይፍ የአየር ማቀዝቀዣው ሙከይፍ ይባላል። አልሙከይፍ ኸርባን የአየር ማቀዝቀዣው ተበላሽቷል እያልኩ ነው ማለት ነው። ሌላውና የመጨረሻው ምሳሌ ላ ተአክልሃ። ላ ተአክልሃ አላክል ኸርባን። ላ ተአክልሃ አላክል ኸርባን ካልኩኝ እንዳትበላው። ላ ተአክልሃ ማለት እንዳትበላው፣ አላክል ምግቡን ምን ብሏል አልኩኝ? ተበላሽቷል፣ ምግቡ ተበላሽቷል እንዳትበላው እያልኩ ነው ማለት ነው። ላ ተአክልሃ አላክል ኸርባን ማለት ማለት። ሌላው ቃል ማይሲር። ማይሲር ማለት አይሆንም ማለት ለማለት እንጠቀምበታለን። አይቻልም ለማለትም እንዲሁም ደግሞ የሆነን ነገር ለመከልከል አይገባም ለማለት ማይሲር እንላለን ማለት ነው። ስለዚህ ማይሲር እንደ አረፍተ ነገሩ የተለያየ ትርጉም ይሰጠናል ማለት ነው። አይገባም ሊሆን ይችላል፣ አይቻልም፣ እንዲሁም ደግሞ አይሆንም ለማለት ማይሲር እንላለን ማለት ነው። እስኪ ምሳሌዎችን እንመልከት። የመጀመሪያው ምሳሌ ማይሲር ትድኹል ብዱን ኢዝን። ማይሲር ትድኹል ብዱን ኢዝን ካለ ፍቃድ መግባት አትችልም እያልኩ ነው ማለት ነው። ማይሲር አትችልም፣ ትድኹል ማለት ትገባለህ ማለት ነው። ብዱን ያለ ማለት ነው። ኢዝን ፍቃድ፣ ያለ ፍቃድ መግባት አትችልም እያልኩት ነው ማለት ነው። ሌላው ምሳሌ ማይሲር ትሩህ ሊሃለክ። ማይሲር ትሩህ ሊሃለክ ብቻህን ልትሄድ አይገባም እያልኩ ነው ማለት ነው። ማይሲር አይገባም፣ ትሩህ ትሄዳለህ፣ ሊሃለክ ማለት ለብቻህ ማለት ነው። ማይሲር ትሩህ ሊሃለክ ካልኩኝ ለብቻ መሄድ አይገባህም እያልኩ ነው ማለት ነው። ሌላው ምሳሌ ማይሲር ትተአኸር ሚን ደዋም። ማይሲር ትተአኸር ሚን ደዋም ማለት ከስራ ማርፈድ አይገባህም እያልኩ ነው ማለት ነው። ያስጠነቀቁት ነው ማለት ነው። ማይሲር አይችልም ወይም አይገባም። ትተአኸር ትዘገያለህ፣ ሚን ደዋም ከስራ ማለት ነው። ስለዚህ ከስራ ልታረፍድ አይገባም እያልኩት ነው ማለት ነው። ማይሲር ትተአኸር ሚን ደዋም። ሌላው ምሳሌ ማይሲር ትርሚ ዝባላ ሂና። ማይሲር ትርሚ ዝባላ ሂና ካልኩኝ እዚህ ቆሻሻ መጣል አትችይም እያልኩ ነው ማለት ነው። ማይሲር አትችይም፣ ትርሚ ትጥያለሽ፣ ዝባላ ቆሻሻ ነው፣ ሂና እዚህ ማለት ነው። ስለዚህ ማይሲር ትርሚ ዝባላ ሂና ካልኩኝ እዚህ ቆሻሻ መጣ አትችይም እያልኩ ነው ማለት ነው። ስለዚህ በአጭሩ ማይሲር የሚለው ትርጉም ገብቷችኋል ብዬ ገምታለሁ። ሌላው ቃል ምንድነው? አላጡል። አላጡል። አላጡል ማለት ያው ብዙ ትርጉሞች አሉት፣ ግን ብዙን ጊዜ የምንጠቀመው ወዲያውኑ ለማለት እና እንዲሁም ደግሞ ቀጥታ ለማለት አላጡል እንላለን። ሩህ አላጡል። ሩህ አላጡል ካልኩኝ ቀጥታ ሂድ እያልኩ ነው ማለት ነው። ሩህ አላጡል ሊልመድረሳ ካልኩኝ ቀጥታ ወደ ትምህርት ቤቱ ሂድ እያልኩ ነው ማለት ነው። ሩህ አላጡል ሊልመድረሳ ቀጥታ በሚለው ሩህ ወይም እምሽ አላጡል ሊልመድረሳ ባዴን ልፊ የሚን ብል፣ ለምሳሌ ልፍ የሚን ብል እምሽ ወይም ሩህ ማለት ሂድ ማለት ነው። አላጡል ማለት ቀጥታ ማለት ነው። ሊልመድረሳ ወደ ትምህርት ቤቱ ማለት ነው። ባዴን ወይም ወባዴን ማለት ከዛም በኋላ እያልኩት ነው ማለት ነው። ልፍ የሚን ማለት ወደ ቀኝ ታጠፍ ማለት ነው። ልፍ ታጠፍ ነው። የሚን ወደ ቀኝ ማለት ነው። ሌላው ወዲያውኑ በሚለው ደግሞ ምሳሌ ለምሳሌ ለማ አውሰል ባከልመክ አላጡል። ለማ አውሰል ባከልመክ አላጡል ካልኩኝ ለማ አውሰል ማለት ስደርስ ማለት ነው። ባከልመክ አላጡል ማለት ወዲያውኑ ደውላለሁ ማለት ነው። ስለዚህ ስደርስ ወዲያውኑ ደውላለሁ እያልኩ ነው ማለት ነው። ለማ አውሰል ስደርስ እያልኩ ነው። ባከልመክ እደውላለሁ፣ አላጡል ማለት ወዲያውኑ ማለት ነው። ኢዛ ኸለስቲ ሹጉል። ኢዛ ኸለስቲ ሹጉል እርጃኢ አላጡል ካልኩኝ ኢዛ ኸለስቲ ሹጉል እርጃኢ አላጡል ካልኩኝ ስራ ከጨረሽ ወዲያውኑ ተመለሽ እያልኩ ነው ማለት ነው። ኢዛ ኸለስቲ ሹጉል ኢዛ ኸለስቲ ሹጉል
ارجعي على طول ስራ ከጨረሽ ወዲያውኑ ተመለሽ ማለት ነው። ኢዛ ኸለስቲ ማለት ከጨረሽ ማለት ነው። ሽጉል ስራ ነው። እርጃኢ ተመለሽ፣ አላጡል ወዲያውኑ ማለት ነው። ሌላው ቃል ምንድን ነው? ጋሊ። ጋሊ ማለት ውድ ማለት ነው። እንግዲህ ውድ ነገር ጋሊ ይባላል በአረብኛ። ሀዛ ጋሊ መራ፣ ሀዛ ጋሊ መራ ካልኩኝ ይሄ በጣም ውድ ነው ማለት ነው። ሀዛ ይሄ ጋሊ ውድ፣ መራ በጣም ማለት ነው። ሌላው ምሳሌ አስዕር አልመላብስ ጋሊያ ሾያ፣ አስዕር አልመላብስ ጋሊያ ሾያ ካልኩኝ የልብሶቹ ዋጋ ትንሽ ውድ ናቸው እያልኩ ነው ማለት ነው። አስዕር አልመላብስ ማለት የልብሶቹ ዋጋ ማለት ነው። ጋሊያ ውድ፣ ሾያ ትንሽ ማለት ነው። ስለዚህ ልብስ ምናምን ውድ ሲሆን ሀዛ ጋሊ፣ ሀዛ መላብስ ጋሊያ እያል እንመልሳለን ማለት ነው። ሌላ ደግሞ ለፍቅረኛችሁ አንቺ ውድ ነሽ፣ አንተ ውድ ነህ ለኔ ለማለትም ለምሳሌ ለሴት ሲሆን እንቲ ወይም አንቲ ጋሊያ አለያ፣ እንቲ ወይም አንቲ ጋሊያ አለያ፣ አንቲ ጋሊያ አለያ ማለት አንቺ ውድ ነሽ ለኔ ማለት ነው። ለወንድ ሲሆን ደግሞ አንተ ውድ ነህ ለኔ ለማለት ኢንታ ጋሊ አለያ፣ ኢንታ ጋሊ አለያ አንተ ውድ ነህ ለኔ ማለት ነው። ስለዚህ ፍቅራችሁን በአረበኛ በዚህ ልክ መግለጽ ትችላላችሁ ማለት ነው። እንግዲህ የጋሊ ወይም የውድ ተቃራኒ ደግሞ ርካሽ ነው። ይሄም በአረበኛ ረኺስ፣ ረኺስ ርካሽ ማለት ነው። ሀዛ ረኺስ መራ ወይም ሀዛ ረኺስ ሾያ ካልኩኝ ይህ ትንሽ ረከስ ያለ ነው ማለት ነው። ሀዛ ረኺስ ሾያ፣ ሀዛ ረኺስ መራ ካልኩኝ ግን ይሄ በጣም ርካሽ ነው ማለት ነው። ስለዚህ አልመላብስ ሂና ረኺሳ፣ አልመላብስ ሂና ረኺሳ ካልኩኝ እዚህ ያሉት ልብሶች ርካሽ ናቸው እያልኩ ነው ማለት ነው። አልመላብስ ልብሶቹ፣ ረኺሳ ርካሽ ማለት ነው። ሂና እዚህ ማለት ነው። ሌላው አልጀዋል ሀዛ ረኺስ፣ አልጀዋል ሀዛ ረኺስ ማለት ይሄ ስልክ ርካሽ ነው እያልኩ ነው ማለት ነው። ጀዋል ስልክ ነው። ሀዛ ይሄ ረኺስ ርካሽ ማለት ነው። ስለዚህ ቤተሰብ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። እንደወደዳችሁት እንደተጠቀማችሁበት ተስፋ አደርጋለሁ። እንግዲህ ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። إذا أعجبكم الفيديو لا تنسونا اللايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.